الحمد لله وحده والصلاة والسلام على من لا نبي بعده أحبابي بمجمريا السلام عليكم ورحمة الله وبركاته ዛሬ በእስልምናችን ወይም ደግሞ በእምነታችን በቡድን ወይም ደግሞ በፊርቃ መከፋፈል ተፈቀደልን ወይስ አልተፈቀደልንም? ካልተፈቀደልንስ ልንከፋፈል ይገባናል ወይስ አይገባንም? በሚል ርዕስ ትንሽ ላውራ። አላሁ ጀለ ጀላሉሁ በማያሻማ አንቀጽ ወይም ደግሞ ሙሕከም በሆነ አያ እንዲህ ይለናል፣ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ ዛሊኩም ወሳኩም ቢሂ ለዓለኩም ተተቁን። ይህ ነው ቅን መንገዴ ተከተሉት፣ ከዚህ ውጭ ቅርንጫፎች አትከተሉ፣ ከመንገዱ ይገነጥላችኋልና። እንደዚሁም በምዕራፍ ሹራ እንደሚከተለው ይለናል፣ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊህ ከቡረ ዐለል ሙሽሪኪነ ማ ተድዑሁም ኢለይህ አላሁ የጅተቢ ኢለይህ መን የሻኡ ወየህዲ ኢለይህ መን ዩኒብ። አላህ ሕግ ደነገገላችሁ በዛ ኑሕን እንደዚሁም ወደ አንተ ባወረድ ነው፣ እንደዚሁም ወደ ኢብራሂምን፣ ሙሳን፣ ዒሳን ባወረድ ነው እምነትን በአግባቡ እንድታቋቁሙ እንደዚሁም እንዳትለያዩ ስንል አደራ ያልናቸው። ይህን አባባል ግን ለነዛ ከአላህ ውጭ የሚያመልኩትን ጥሪህን ከበዳቸው። ምክንያቱም አላህ ያሻለት ሰው ወደ እምነቱ ይመርጠዋል፣ የሚመለስን ሰውም ወደ ቅን መንገድ ይመራዋል። አሕባቢ ከዚህ አንቀጽ የምንማረው በእምነታችን ውስጥ እንዳንከፋፈል፣ ከሙስሊሙ ውጭ በሌላ ስም እንዳንጠራ ያስተምረናል። ከዚህች አንቀጽ ቀጥሎ የሚለን ደግሞ ወማ ተፈረቁ ኢላ ሚን ባዕድ ማ ጃአሁም ልዕልሙ በቅየን በይነሁም ወለውላ ከሊመቱን ሰበቀት ምን ረቢከ ኢላ አጀሊን ሙሰመን ለቁድየ በይነሁም ወኢነ አለዚነ ኡሪሱ ልኪታበ ሚን ባዕድህም ለፊ ሸክ ምንሁ ሙሪብ። እነሱ እኮ አልተለያዩም እውቀቱን ከመጣላቸው በኋላ እና በመካከላቸው በነበረው ምቀኝነት እንጂ እስከ ተወሰነ ጊዜ በማቆየት ከጌታህ ያለፈች ቃል ባልነበረች ኖሮ በእነርሱ መካከል አሁን ይፈረድ ነበር። እነዚያ መጽሐፍ እንዲወርሱ የተደረጉትን ከእርሱ በእርግጥ በአወላዋይ ጥርጣሬ ውስጥ ናቸው። አሕባቢየል ኪራም፣ ይህን እላይ የሰማነው ሁሉ በእምነታችን ውስጥ መከፋፈል እንዳንፈጥር ሲሆን ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለምም ቢሆን መስመር በማስመር ለመስመሩ ደግሞ ወደ ጎን ማለት ወደ ቀኝ ወደ ግራ ቅርንጫፎች በማድረግ እንደሚከተለው አሉ። ሃዛ ሰቢሉላሂ ሙስተቂመን፣ ይህ የአላህ ቅን መንገድ ሲሆን ያ ወደ ቀኝ ወደ ግራ ያደረጉትን ቅርንጫፎች ደግሞ ሃዛ ሰቢሉን ለይሰ ሚንሃ ሰቢሉን ኢላ ዐለይህ ሸይጣን የድዑ ኢለይህ። እነዚህ መንገዶች ናቸው፣ አንድ መንገድ የለችም ሸይጣንን ሲጠራህ እንጂ ካሉ በኋላ ያ ቀደም ሲል የሰማነው አንቀጽ አነበቡ። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ። አሕባቢየል ኪራም፣ በእምነታችን መከፋፈል እስከዚህ ከሆነ አደጋው ከዚህ አደጋ እንዴት እንድናለን? አሕባቢ፣ ሁላችን ከመከፋፈል ይልቅ ወደ አንድነት እንድንመጣ ጥሪ እናደርጋለን። ችግራችን ግን እኛው ራሳችን በቡድን ወይም ደግሞ በፊርቃ ውስጥ ሆነን ነው። እንደዚሁም ለቡድኖች ወይም ደግሞ ፊርቃዎች እውቅና ሰጥተን ነው። ወይም በሌላ አነጋገር አብረናቸው ዒባዳ እያደረግን ነው። ይህ ነው ወደ አንድነት ለመምጣት አስቸጋሪ ያደረገው። እስቲ አብረን የሑዘይፋ ረዲየላሁ አንሁ ያወሩት ሐዲስ እንይ። አላህ ሐዲስን ሰምተው ከሚተገብሩት ያድርገን። አላሁማ አሚን። ሑዘይፋ ረዲየላሁ አንሁ እንደሚከተለው ይለናል፣ ሰሓቦች ነቢዩን ስለ ጥሩ ነገር ይጠይቁ ነበር፣ እኔ ግን ስለ መጥፎ ነገር ነበር የምጠይቃቸው።
ለምን መጥፎ ነገር እንዳያገኘን ስለምፈራ እና እንደሚከተለው ብዬ ጠየቅኳቸው። እኛ በመጥፎ ነገርና ድንቁርናን ነበርን። አላህ ደግሞ ይህን ኸይር የሆነን ነገር እስልምናን አመጣለን። ከዚህ ጥሩ ነገር በኋላ መጥፎ ነገር አለ ወይ? አዎ አለ። ከዚህ መጥፎ ነገር በኋላስ ጥሩ ነገር አለ ወይ? አዎ አለ፣ ግን ጥራቱ የደፈረሰ ነው። እንዴት ነው የደፈረሰው? ህዝቦች አሉ ከኔ መመሪያ ውጭ የሚመሩ፣ ግን በአካሄዳቸው ትክክል ነው ብለህ የምትቀበለው አለ። አይ አይደለም ብለህ የማትቀበለው አለ። ከዚህ የደፈረሰ ጥሩ ነገርስ መጥፎ ነገር አለ ወይ? አዎ፣ በጀሃነም ደጃፍ ሆነው ጥሪ የሚያደርጉ እሺ ብሎ የተቀበላቸው ወደ ጀሃነም ያሰምጡታል። እነማን ናቸው? እስቲ ማንነታቸው ግለጽልን አልኳቸው። እነሱ ከኛ ናቸው፣ በአረብኛ ቋንቋ የሚናገሩ። በዛን ጊዜ ከደረስኩ ምን አድርግ ትለኛለህ? ከነዚያ በአንድ የተሰበሰቡትን ሙስሊሞችና መሪያቸው ቀጥ ትላለህ። በአንድ ካልተሰበሰቡና መሪ ከሌላቸውስ ክፍልፋይ ወይም ደግሞ ፊርቃ የሆኑ ሁሉ ትርቃቸዋለህ። ለምን በዛፍ እግር አይሆንም? ሞትህን እስኪደርስ ድረስ ዛፏን አትልቀቃት። አሕባቢ፣ በአሁኑ ጊዜ ያሉትን ክፍልፋዮች ወይም ደግሞ ፊርቃዎች አውጥቶ ወደ እነዚያ ሙስሊምን ተብለው የተሰየሙትን ይቀላቅለን እያልኩኝ ለዕድሜያችን ቀሪ ካላት ሌላ ጊዜ በሌላ አርዕስት እስከምንገናኝ በሰላም ያሰንብተን። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን።